የማይችል አስቸጋሪ ነበር ይላል ማቴዎስ 15 ላይ። ሰውነቱን በድንጋይ ይቆራርጣል፣ አይበላም። በጣም እስሊም ነው፣ በጣም ቀጭን ነው። እጁ ላይ ያለ ሰንሰለት ይበጥሳል፣ የእግር ብረቱን ይሰብረው ነበር ይላል። ሰው እኮ በጥሩ ክር ደጋግሞ ከታሰረ እኮ አይበጥስም። ሰንሰለት ዳይሜንሽኑ ነው እኮ። ሰንሰለት ይበጥሳል፣ የእግር ብረት ይሰብራል። ልክ ኢየሱስ ሲደርስ መንፈሳዊ ዓለም ላይ አንደርስታንድ አደረገ። አለቃ መጥቷል አለው። ሮጦ መጣና ይላል ከሩቅ ሳይው እግሩ ስር መጥቶ ወደቀ ይላል። ማን እንደሆንክ እናውቃለን፣ የእግዚአብሔር ቅዱስ ሆይ ያለ ጊዜያችን ልታጠፋን መጣ ሲለው ኢየሱስ ምን አለው? ከዚህ ሰው ውጣ። ኢየሱስ ትምህርት የሚባል አለ አይደል? ማነ ሌጊዮን ውጣ አለ። 2000 የእሪያ መንጋል ልግባ አለው። ውጣ ከዚህ ሰው። አንድ ሰው አይደለም ነፃ ያወጣው፣ አንድ ባታሊዮን ጦር ነው መዞ ያወጣው። ሌጊዮን ማለት እንደ ብርጌድ እንደምንለው ነው እኛ። የራሱ ጀነራል ኮማንደር ምናምን እስከ ተራ ወታደር ሙሉ መዋቅር ነው ሰውየው ላይ ያለው። 10 ከተማ የሚባለውን ገቨርን የሚያደርገው ሰውየው ላይ ተቀምጦ ነው። ከአንድ ሰው ላይ አይደለም፣ ከከተማ ነው መዞ ያወጣው። ሙሉ ሃይራርኪ ነው የመዘዘው። ሰምታችኋል? አርኮን ታስኩሪዮስ ኮስሞክራተርስ ምናምን የምትሉት ሙሉ መዋቅር ላይ አለቆች፣ ስልጣናት፣ ኃይላት ተሸክሞ ነው የሚዞረው ሰውየው። ምዝዝ አደረገው። 2000 የእሪያ መንጋ ውስጥ ገባ። 6000 ያው 3 ተካፍሎ እንደማለት ነው። በሙሉ ገደል ገቡ የሚል ቃላት አያዋጣም አገልግሎቱ። ወደ ሲታያውን እዚህ ጋር ሰውየውን ነፃ ያወጣል፣ እዛ ጋር እሪያዎቹን ፈጃቸው። ምንድነው አገልግሎቱ ትንሽ ውጤታማ የሚሆነው? ምንድነው ኢየሱስ ወደ እንትኑ አጋንንቶቹ የገቡባቸው እሪያዎች ወደ እንትን እንዲገቡ የተደረገው የአይሁዳውያን ናቸው። አይሁዳውያን በሕጋቸው የተከለከለ ነው እሪያ ማርባት እና አሕዛብ ሀገር ሄደው ያረባሉ ተደብቀው። ሰውየውን ነፃ አወጣውና እነሱን የንስሐ ጥሪ ነው የሰጠው። የአይሁዳውያን ነው ባይዘው። ኢየሱስ ምን ነካው እንዳትሉ ብዬ ስሙ ብሩክ ይሁን። ወደ ቀኝም ወደ ግራም ብታነቡት እሱ ሁሌ ልክ ነው፣ ስተት የሚባል የለውም። ታምሩን ለማቅለል ሲሞከር እንደውም ባይዘው ይብሳል አይደል? ቀይ ባህር ተከፈለ የሚሉት ዝም ብሎ ነው ብሎ አንዴ ቆይቷል። በጣም ከሰማሁት በጣም ጠባብ እኮ አለች፣ በሷ በኩል እኮ ነው የተሻገሩት አላሉ አንዱ ሲያስተምራቸው። በጣም ማንም እኮ ይሻገራል በእግር ሲል አንዱ ከመሃል ዘሎ አሜን አላሉ። አሜን አለ። ምን ሆነ ነው ይታል? እዛች ጠባባ ውስጥ ነው ያ ሁሉ ሰራዊት ገብቶ የሰመጠው አለ። ለማቅለል ሲሞከር ባሰ፣ እንዲያውም ያልታሰበ ሆነ። ያ ሁሉ የታጠቀ ሰራዊት ከነፈረሱ የገባው እሷ ውስጥ ነው አለ። እና መጽሐፍ ሁሌ ልክ ነው። ይሄ ስህተት አልባ መጽሐፍ አሜን ነው። ወደ ቀኝም ወደ ግራም ብታነቡት ልክ ነው። ከዛ ሰውየውን ነፃ ካወጣው በኋላ እንግዲህ ልብሱን ለብሶ ቁጭ አለ ይላል። የከተማው ሕዝብ መጣና ኢየሱስን ሲያዩት ቁጭ ብሏል፣ ወሬ ያወራል። አንተ ትሰማናለህ አይደል አሉት። አዎ። እሱ አይሰማንም ነበር አገር ሲያጠፋ፣ አንተ አትሊስት እየሰማህ ነው የምታጠፋው። ከከተማችሁ ውጣ አሉት። የመጣ ቀን 2000 አሳማ ከፈጀ ሳምንት ከቆየ አገሩ ሊያልቅ ነው። ከተማውን ለቀህ ውጣ፣ ቃል በቃል ከተማውን ለቀህ ውጣ ሲሉት አልወጣም አላለም። እሺ ብሎ 12ቱን ይዞ ኑ እንሂድ ሲል ሰውየው ሮጦ መጣ። 13ኛው ልከተልህ ሲለው አይ ምን ያህል ምህረት ጌታ እንዳረገልህ እየዞር ካወራ አይደል? ሰውየው ወንጌል ስርጭት ወጣ ማለት ነው። ቸርች ፕላንቴሽን ውስጥ ምናምን ገባ። ይሄን ደግሞ እየሄዳችሁ ተናገሩ አሏችሁ። ስሙኝ፣ ወጥቶ የማይወጣ ኢየሱስ ነው አይደል? ሄዷል። በሰውየው ውስጥ ግን አለ፣ ከተማ ውስጥ አይደል? በሰውየው ውስጥ አለ። የሰሙትም ሁሉ ይገረሙበት ነበር ይላል። ሰውየው እንዴት ጌታ ምህረት እንዳረገለት ነፃ ወጣው አይደለም የሚለው ማረኝ ነው የሚለው። ዴሊቨራንስ በምህረት ሲሆን ጥሩ ነው፣ የእድሜ ልክ ይሆናል። ክብር ለኢየሱስ ይሁን። ከዛ በኋላ እንግዲህ ያው ብዙዎቻችሁ የምታስታውሱት ነው። ልክ እሱን አገልግሎት ጨርሰው እነ ጴጥሮስ በጣም ወደሚወዳ በጣም የነሱ ከተማ ናት፣ አዲስ ኪዳንም ላይ ደጋግማ የተነሳች ከተማ ናት። ቅፍርናሆም እንሂድ ሲላቸው እሺ ብለው ደስተኛ ናቸው። ቅፍርናሆም ሀገራቸው ነው፣ ፌመስ ናቸው። እነ ጴጥሮስ የማያውቃቸው የለም። በጣም ጠባብና ባይዛ 500 ሜትር በ250 ሜትር ግማሽ ኪሎ ሜትር በሩብ ኪሎ ሜትር ነች ከተማዋ። እዛ ገቡ። ሲገቡ ህዝብ ግር ብሎ ኢየሱስ እንደመጣ ሲያቅ ከዛ ሁሉ ህዝብ መሃል አንድ በስም የተጠቀሰ ኢያኢሮስ የተባለ ሰው
ልጄ በሞት አፋፍ ላይ ናት አለው ኢየሱስን። እባክህ እንደው ትፈውስልኝ ሲል እምቢ አላለውም። ናሽ እንሂድ አለው። አብረው ወክ እያደረጉ ያው ኢያኢሮስ ተስፋ ይሰማዋል፣ ይፈውስለታል፣ ምንም ጥያቄ የለው። እየተራመዱ ሲሄዱ አንዲት ሴት መጣች መሃል ላይ የኢያኢሮስን ልጅ ለመግደል። ተሳካላት አይደል? ልጅቷ ሞተች። ሴትዮዋ ያው እሷን በጣም ቅድም ስንዘምራትም ነበረ። በጣም ደጋግመን እናነሳታለን። ባለ ታሪክ ናት። እሷም ስሟን ያልተጠቀሰችው እንጂ ጎረቤታችን ናት። ፌመስ ናት፣ ደም ይፈሳት ሴት። በሰው መሃል አቋርጣ መጣች የሚል ጥቅስ አንብባችሁ ኢየሱስ ጋር ያደረሳት እኮ ችግሯ ነው፣ አቅሟ አይደለም። 12 ዓመት ሙሉ እኮ አብሯት የሚጠጋት የለም፣ የሚነካትም የምትነካውም ይረክሳል። ስለዚህ እሷ ዝም ብላ ነው የምትጠጋ፣ ዝም ብላ ነው ወክ የምታደርገው። ዞር በል አትልም፣ የመግፈተርም አቅም የላትም። ዝም ብላ ስትጠጋ ዞር በል ይላል። ከነካችሁም ይረክሳላ። ሰውየው ሊቀደስ መጥቶ እንዳይረክስ ነው ይሸሻል። ዞር በል ሲል አንተማ ትረክሳለህ፣ የማይረክስ ከፊት አለ አይደል? አሁን ኢየሱስን ሄዳ ስትነካው ኢየሱስ አይረክስም፣ ይቀድሳታል አይደል? ከሷ የማርከስ አቅም ይልቅ የሱ የመቀደስ አቅም ይበልጣል። እና አቋርጣ ሄደችና ስታየው ከፊት ከነካቸው ሊቆም ነው። ያ ሁሉ ክራውድ እሷ ላይ የሆነ አይኑ በጀርባ በኩል እጄ ልንካውና ከዛ ምስክርነትን የፎስ ፕሮግራም ቀመጥቼ መሰክራለሁ ብላ በጀርባ በኩል አቋርጣ አግኝቻለሁ ብላ ዘላል አቀፈችው። ቀሚሱ ከስር እንደ ጥለት ቁጨት ምናምን አለው። እሷን ነው ሄዳ የነካቻት። ስትነካት ኃይል ወጣ እና ለመፎሷ ማረጋገጫ መዳኗ በሰውነቷ ታወቃት። ምን ማለት ነው? ህመም ነበራት፣ ጠፋ። ቀጥሎ የደሟ ምንጭ ቆመ። ተፈወስኩ፣ ዳንኩ፣ ተመስገን ብላ ልትሄድ ስትል ኢየሱስ ቆመ። ማን ነካኛል? ህዝብ ሁሉ እኮ ላዩ ላይ ነው ያለው። እላዩ ላይ ሁሉም እላዩ ላይ ያልነካው ለመንካት ነው የሚጠራው። ሰፍሮበታል እኮ ሰው። ማን ነካኝ ሲል ጴጥሮስ ይዞታል እና ሲያይ ሁሉም ሰው ይዞታል። ጌታዬ ምንድን ነው ያልከው አለው። ማን ነካኝ ሲል ይሄ ሁሉ ሰው ይዞ አለው። እንዴ አንድ የሚገባንን ነገር ንገረን። ይሄ ሁሉ ሰው ይዞ እንዴት ማን ነካኝ ትላለህ? ሁሉ እኮ ይዘውሃል አለው። እንዴ የነካኝ አይደለም ተንጠልጥሎበት፣ ይንጠለጠሉበት ነበር የሚል ቃል አለ። እንዲህ ሲንጠለጠሉበት ልቀቁኝ አይልም። ባይዘው ተንጠልጥሎም ከተፈወሰ አንድ ነገር ነው። ሰው ይወዳል። እስቲ አሜን በሉ። ለዛ አይደል የሰበሰበን እኛን። እውነቴን ነው የምላችሁ እኮ ኢየሱስ ሰው ባይወድ እኮ አንመጣም። የጋራ ነገራችን ኢየሱስ ነው። ኢየሱስ መሀላችን ባይኖር እኮ የት እንገናኛለን አይደል? ኮመን ነገራችን ኢየሱስ ነው። ክሮስ ማንደራረገው ለዛ ነው። እጃችን ስንልክ እሱ ነው የምናገኘው። እርስ በርስ ክሮስ ብንደራረግ አንኗኗርም። መሀላችን ኢየሱስ። ማቴዎስ እና ይሁዳ እንዴት አንድ ቤት ይኖራሉ? ማቴዎስ ቀራጭ ነበር፣ ይሁዳ ደግሞ ሌባ ነው። እንዴት አንድ ቤት ይኖራሉ? መሀል ላይ እኮ ኢየሱስ ስላለ እኮ ነው። እጁን ሲልክ ኢየሱስን ነው የሚያገኘው፣ ይሁዳን አይነካው። እውነቴን እኮ ነው። የጋራ ነገራችን ኢየሱስ ነው እንጂ አንኖርም። ኧረ አንኖርም። በእውነት ነው የምላችሁ። በጣም እንደጸደቀ ምናምን እንደሱ እንዳታስቡ። ከኢየሱስ የተነሳ ብቻ ነው። እዚህ ቤት አሁን ገብተን መዘመር፣ መጸለይ፣ ማምለክ፣ ሰማይ ይሄንን ህይወት መቀጠል ከኢየሱስ የተነሳ ብቻ ነው። እዚህ ቤት መተን ነው ይሆን ነው። ጌታ የተባረከ ይሁን። በኋላ ላይ ማን ነካኝ ሲል ከዛ ጴጥሮስ ያያዘውና ማን ያልነካው አለ። ልንግባባ አልቻልንም አለው ኢየሱስ። ከዛ ጌታ እንደዚህ አለ፣ እንደዚህ ነው መቻልኩ አለው። እንደዚህ የሆነ ሰው ሲነካኝ ኢየሱስ ምን ያህል ሴንሲቲቭ ነው። ዝም ብሎ የነካውና ኃይል ያስወጣ ይለያል። ከዛ ሁሉ ከ5000 ሰው ማለት የሆነ ሰው ሲነካካ የሆነ ሰው ሲነካኝ ኃይል ከውስጤ ወጥቷል። የሆነ ሰው ቤት ውስጥ የሆነ ነገር ሰርቻለሁ። የሆነ ሰው ታሪክ ተቀይሯል። አሁን የሆነ ሰው ሲነካኝ ኃይል ከውስጤ ወጥቷል። እኔ እሱን ሰውዬ ነው የምፈልገው ብሎ ዞር ሲል መጽሐፍ እንዲላል መሰወር እንደማትችል ስታቅ መጣ። የተንጠለጠለ እያለ የቀሚስ ጫፍ የነካ እኔ ነኝ ይላል። እኔ ነኝ የነካው አለች ሲል ልክ እንዲህ ስትለው ማንክ ያለሻል አላት። ልጄ ሆይ አይደላት። አንድ አባት ሕፃን ልጁን አቅፎ ትሪት በሚያደርግበት መንገድ አሁን በእድሜ ጎን ለጎን ብታቆማቸው ኤጅ ዋይዝ ቢሆን እሷ ልበልጣው ትችላለች። እንደዚህ ስታዩት በአይን
እሷ ረጅም እድሜዋም 50 ማለት ኢየሱስ ገና 31 ምናምን ዓመቱ እኮ ነው። ገና ያንግ ነው፣ ግን የዘላለም አምላክ ነው። እሷን በእናቷ ሆድ ውስጥ የገጣጠማት እሱ ነው። ስለዚህ እንደ ፈጣሪዋ ነው ያወራት። ልጄ ሆይ አላት፣ እምነትሽ አድኖሻል፣ ከሲቃይሽ ረፊ በሰላም ሂጂ። አይደል? ከሲቃይሽ ረፊ የሥጋ ነው። ጌታ ይባረክ። ከሲቃይሽ ረፊ የሥጋ ነው፣ በሰላም ሂጂ የመንፈስ ነው። አንዴ ነክታ ሁለንተኗን ነፃ አውጥቷት በቃ በመሃል አቋርጣ አይደል? ለሁላችሁም ይበቃል አትጋፉ እያለች ይሄንንም እንግዲህ ግቡና ፈልጉት። እሷ ስትፈወስ የኢያኢሮስ ልጅ ሞተች። ከኢያኢሮስ ቤት ሮጠው መጡና በጆሮ ቀስ ብለው፣ የድሮ ሰው ግን በጣም ይገርማል። ለአባት ልጅ ሞተ ብሎ ወዲያው ያረዳሉ እንዴ? በእውነት እኔ አሁን ሁለት ልጅ አለኝ። ልጅ እኮ ጉንፋን ሲይዘው አንተ ራስ ምታት ይጀምራል። ልጅ ሞተ ሲባል እኮ ሰው ሊሞት ይችላል። እሱ ጠጋ ብሎ በጆሮ ልጁ ሞታለች፣ በቃ አታድክመው። ኢየሱስ ሰማ። ሞተች አላለም ኢየሱስ። እመን ብቻ እንጂ በችግሩ ላይ ስለ ራሱ ነው የሚያወራው። ስለ ችግሩ አወራም፣ ስለ ራሱ እመን እንዳፈራ። እየሄዱ እያለ ህዝቡ ሁሉ ያለቅሳል። በቃ ጣሊታ 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 ሲሉ ጌታ ኢየሱስ ገባና እንዳልኳችሁ ነው፣ በጣም ኮንትሮቨርሻል። ልጅቷ ተኝታለች አለ። ሞታለች እኮ ክሊኒካሊ ቼክ አርጓት እኮ ሞታለች። ተኝታለች ሲል ከት ብሎ ሳቆ የሚል ቃል አለ። ሰው ግን በጣም አሁን እሪ ብሎ እያለቀሰ ወዲያው ከት ብሎ ይስቃል። ከት ብሎ ሲስቁ ጌታ ኢየሱስም አስወጡልኝ አለ። እንዴ አሁን አልቅሰው አሁን ይስቃሉ አለ። ትንሽ አይቆዩም። አቋም በሙሉ አስወጣቸው ይላል። ከዛ ወጣና ወደ ሰገነቱ ብላቴናይቱን ጣሊታ ሆይ ተነሽ አይደል? እንኳን የሞተ የተኛም በዚህ ድምፅ አይነሳም። ጣሊታ ሆይ ተነሽ ሲላት ብላቴናይቱ ተነሳች ብቻ አይደለም፣ ወዲህና ወዲያ ተራመደች ይላል። ከዛ ስሙኝ እንደዚህ ያያት አባቷም ራሱ ካልነገረችው አያውቅም። አረቧታል አለ ኢየሱስ። እንዲህ አይኗን እያየ ጨጓሯ ባዶ ነው፣ እርቧታል፣ የምትበላው ስጧት አላቸውና ለማንም እንዳታወሩ አላቸው። እነሱም በከለከላቸው መጠን አወሩ ይላል። ያው ይሄ የሰው ባህሪ ነው። ለማንም እንዳታወሩ ሲላቸው እሺ ጌታ ወጣው። እዛው ነው የጀመሩት፣ እዛው አጠገቡ ላሉት። እኛ እኮ ወንጌል እንዳሰብኩ ቢለን ኖሮ ሲሄድ ተሰብኮ አልቆ ተነጥቀን ነበር። እስቲ ሳይዙ ነው የሚለያየው እንጂ ማንም ሰው የተከለከለው መንካት ይፈልጋል። ልጅ ሲሆን የልጅ ነገር ነው፣ ትልቅ ሲሆን ትልቅ ነገር ነው እንጂ ሰው ባፈጣጠሩ ራሱ ሲከለከል ምንድን ነው ይሄ ነገር ምንድን ነው ይላል። ልጅ ሲሆን ሊደበቅ ሲሞክር ታቀበታል። ትልቅ ሰው ሲሆን በቃ የማታገኘው አይነት አድርጎ ጌታ ይባረክ። እና የሞተቿንም አስነሳት። እና እንደዚህ አይነት ነገር ለማድረግ ነው የምትሻገሩት። ዴሊቨራንስ ተከናወነ፣ ሂሊንግ ነበር፣ የሞቱ ተነሱ። ይሄንን ለማድረግ ነው አይደል ይዟቸው የተሻገረው። ሌላ ስራ አልነበረውም። ይሄንን አደረገ፣ ተመለሱ እኮ በቃ። እና የሞተ ማስነሳት በጣም ከባድ ነገር ነው አይደል? በጣም ከባድ ነገር እኮ ነው የሞተ ማስነሳት በእውነት። አሁን አንዳንድ ሰው የ4 ቀን ሬሳ ተነሳ ሲባል ይላል። ማስነሳት እኮ አይደለም የተነሳ ሰውዬ ማየት ራሱ ከባድ። የተነሳ የዛሬ 4 ቀን አፈር መልሰ ቀብረ እርግጠኛ ሆንከው ሰውዬ ካፌ ከ4 ቀን በኋላ ማኪያቶ ሲጠጣ ብታገኙ መች ተነሳ ትለዋለህ? እንዲህ ሄደ ሰውየው ተነስቶ ሳን አንተ ሞተ ሄደ ያገኘው ሁሉ ሊመስል ይችላል። ኖርማል የምትሆኑት ነገር እኮ ገርሞኝ የ4 ቀን ሬሳ ተነሳ ሲባል በየቀኑ የምታስነሱ ነው የምትመስሉት። ወዳቸዋለሁ። በጣም ነፃ ነው ባይዘው። እና እችንም ልጅ አስነሳት። ያም ሰውዬ በጣም እኔ ይገርመኛል። መቼም ወንጌላት እኔ አንብቤ ማልጠግበው ነገር አንዱ ወንጌላት ነው። ኢየሱስ መሬት ላይ በስጋ የተመላለሰበት ጊዜ ትዝ ይላችኋል። ያ ናይን ከተማ ነው ሉቃስ 7 ነው። ያ ጎበዙ ሰውዬ አንተ ጎበዝ ያለው ናይን ነው አይደል?
ተሸክመውት ሲሄዱ አይደል ሰውየው ማስነሳት ፈልጎ አይደለም ያስነሳው ለእናቱ ብሎ አይደል በሰው ጸሎት እንደሚኖር ሰው አይነት እቺ ሴት አሁን እንደዚህ አዝናት ይሄዳል ዛሬ ነው ያጋጥሚያታለሁ አለ በእውነት ኢየሱስ ያጋጥማችሁ አሜን ኢየሱስ ያጋጥማችሁ እና እኔ በቃ አጋጥሚያታለሁ ብሎ ለሷ ብሎ እኮ ነው ለምን ትዘን ምንድነው የሞተ ነው አስነሳዋለሁ ብሎ ቃሪዛውን የተሸከሙትን ተጠጋው እስቲ ቁሙ አላቸው ቁሙ አሁን እነሱን ቁሙ ያለበትን ሰውየውንም ተነስ ያለበት የድምጽ ቶኑ ተመሳሳይ ነው አይደል የቆሙት ላይ ቀስ ብሎ የሞተው ላይ አይጮህ ተመሳሳይ ቁሙ ባለበት አይነት ድምጽ ነው አንተ ጎበዝ እልሃለሁ ተነስቶ ቁጭ አለ የሚል ቃል አለ ሰውየው ነው የሚገርመኝ ሰው ተከሻ ላይ መቀመጥ ወርዶ አይቀመጥም ተቀመጠልና ማውራት ቀጠለ የሚል ቃል አንብባቸው አይደል እያወራ ነበር የሞተው ሲነሳ ካቆመበት ነው አትሊስት ወሬ ጨርሶ እንዲሞት እያወራ ነው የሞተው ቁርጥ ብሎ ጌታ ይባረክ ያላዛርም እኮ እንደዛው ነው አይደል ማርታ ስላላመነች ሰውየው መቃብር አይኖርም ብሎ እኮ ነው ያስነሳው እንጂ እንደ ማርታ አለማመን እኮ ትቶ ነበር መመለስ የነበረበት ግን ትንሳኤና ሕይወት እኔ ነኝ ማለት ስላለበት አይደል የተነሳው አላዛር ተመልሶ ሞቷል ትንሳኤና ሕይወት እኔ ነኝ የሚለው ትምህርት ግን እስከ ዛሬ ሞቶ ያስነሳል አይደል አሁን ያላዛር መነሳት አይደለም የክፍሉ ትልቅ ነገር የኢየሱስ ትንሳኤና ሕይወት መሆን ነው ስለዚህ ራሱን ማክበር ስላለበት አለማመናቸውን አልፎ ይሰራል እና የና አላዛርም እኮ እንደዛው ነው አይደል ጋራ ሸቷል ማለት ስጋና አጥንቱ መለየት ጀምሯል ነው አይደል ስለዚህ የሞት አይደለም የሚያስነሳው የፈራረሰ ነው ገጣጥሞ ያወጣው ነው አይኑ ሁሉ ፈሶ ሊሆን ይችላል ሰብስቦ ማለት አይደል የሚታሰብ ሁሉ አይደለም ያላዛር በፍጹም አይታሰብም ኢየሱስ ብቻ ነው ያደረገው ይሄንን አይደል ክፈቱት አለ ምክንያቱም የመጣው የሞተውን ሰውዬ ሊሰናበተው አይደለም ሊያስነሳው ነው ክፈቱታልና ዝቅ አለ ዋሻ ነገር ነው አይደል መቃብራቸው ብዙ ሰው አለ ቀድመያቱ አያቱ ምናምን በሙሉ አሉ አላዛርም አለ ስለዚህ ዝቅ ብሎ በስም የተጣራው ለዛ ነው ብዙ ሰው ስለሆነ ያለው ናውጣ ቢል ወንድ የሆነ በሙሉ ነው የሚወጣው አይደል አሁን ምዕራፍ 5 ላይ ሙታን ድምጹን ይሰማሉ ይላል ምዕራፍ 11 ላይ ነው ያስነሳው ስለዚህ ናውጣ ቢል የትንሳኤ ቀን ብሎ ሁሉም ሊወጡ ነው የምዕራፍ 12 ወራት ደግሞ ለአላዛርና ለኢየሱስ ነው ይበቃ ያ ሁሉ ሰው ተነስቶ እነ ማርያም አይችሉም ስለዚህ ዝቅ ብሎ አላዛር ናውጣ ሕይወትን የሚሰጥ መንፈስ አይደል የሱ ቃል አይደል ገባ ገጣጠመው ጌታ ይባረክ ከዛ የሞተውም ሰው ከነመግነዙ አይደል እየዘለለ ወጣ ይላል ከዛ ፍቱታልና ይሄዳል ገብቶ በላ የሚል ቃል አለ እስማ መጽሐፍ ቅዱስ እኮ ከባድ ነው በእውነት ጌታ ይርዳን ሳንኖረው እንዳንነጠቅ አሁን ገብቶ በላ እኔ እውነቱን ስነግራችሁ አይበላልኝም የአራት ቀን ደረሳ ተነስቶ ምግብ ይወርዳል አይወርድም አንድ 3 ቀን አትኖሩም ዝም ብላችሁ እኔ ነኝ ያስነሳሁት እያላችሁ አጠግቡ አንድ 3 ቀን ገብቶ በላ ኖርማል ሳያስነሳውም ከዛ ካስነሳውም በኋላ ይሄንን የሚያክል ትልቅ የክብር አገልግሎት በዚህ አይነት ካራክተር ነው ያዘው አይደል ካሪዝማ ዊዛውት ካራክተር ከሆነ አያዋጣንም አይደል ካሪዝማ ዊዛውት ካራክተር ከሆነ ካታስትሮፊ ነው ዞሮ ያጠፋናል ሃምብል ስትሆኑ የላይፍ ታይም ነው የሚሆነው ሰርቪሱ ይሄን የሚያክል የክብር አገልግሎት በዚህ ነው ሃምብል እንትን ሂዩሚሊቲው ባዶነቱ ዝቅታው ይገርማቸዋል ኖርማል ነው እንደ ቀድሙ ነው ድምጹ አይቀየርም ምንም አይቀየርም ኤኒዌይስ ትሻገራላችሁ አሜን ሰፊ ስራ ስላለባችሁ ትሻገራላችሁ ቆመና ጭርጸሎላ አድርግላችሁና ከዛ ሃሌሉያ አንድ ሰው ድምጹን ከፍ ያርግና እሻገራለሁ ይበል እስቲ ስራ ስላለብኝ እሻገራለሁ በሉ እስቲ ሃሌሉያ ሃሌሉያ እጅ በዚህ ስላለ እናመሰግንሃለን ኃይል በዚህ ስላለ እናመሰግንሃለን አደራረግ በዚህ ስላለ ምሪት በዚህ ስላለ ምልክት ስለምትሰጥ እናመሰግንሃለን የሚመጣው ቻሌንጅ ክብርህን መግለጫ ሆኖ ስለሚቀየር
ማዕበሉ መጥፊያ ስለማይሆን፣ ማዕበሉ መስመጫ ስለማይሆን፣ ማዕበሉ አንተን ባልተዋወቅንበት መንገድ መተዋወቂያ ስለሚሆን፣ የእግዚአብሔር ልጅ ነኝ ብለህ ራስን ስለምትገልጥበት፣ ህልውናህን ስለምንመለከትበት፣ ይሄ ማን ነው ስንል የእግዚአብሔር ልጅ ነው ስለምትለን እናመሰግንሃለን። ወዳጆች እግዚአብሔር የመንገዱን ዲዛይን ዛሬ ነግሮናል። ዲዛይኑን ነግሮናል። ነገ የሆነ ነገር ሲጀምር አይከብደንም፣ ግራ አንጋባም። ማዕበል ብድግ ሲል ደግሞ በየትኛው መንገድ ልተዋወቀው ነው? ደግሞ እንዴት አድርጎ ክብሩን ሊያሳየኝ ነው? ሃሌሉያ! የሚመጣው ነገር የጌታን ኃይል መግለጫ ይሆናል። የሚመጣው ነገር የእግዚአብሔር መለኮታዊ ብርታት ይገለጥበታል። ያላችሁን መረዳት ይጨምራል። ያላችሁን እይታ ይጨምራል። ያላችሁን መንፈሳዊ አገልግሎት ከፍ ያደርገዋል። እናመሰግንሃለን።